ከግዙፋኑ ጋር የነበረው ጦርነት ካበቃ በኋላ ቶርና ሲፍ ያማረ ሰርግ አካሄደው በጋራ በደስታ እየኖሩ ነበር። ሁሉም ሰው ፍቅራቸውን ያደንቅ ነበር። በዛ ቀን ሲፍ ወደ አፕል ዛፍ እየሄደች ሳለ ስለ ደከማት በዛፉ ስር ቁጭ አለች። በዛፉም ስር ሳለች እንቅልፍ ወሰዳት። በድንገት አንድ አጭር ሰው በአፕል ዛፉ በኩል እያለፈ ነበር። እናም የሲፍን ወርቃማ ጸጉር አየ። በጸጉሯም ተማረከ። ግማሹንም ቆርጦ ይዞት ሄደ። ሲፍም ስትነቃ ጸጉሯ አጭር ሆነባት። እያለቀሰችም ወደ ቤተ መንግስት ተመለሰች። ሲፍ ለምንድን ነው የምታለቅሽው? ለምንስ ጸጉርሽ እንዲሆነ? ማን እንደጎዳሽ ንገሪ። ወደ አፕል ዛፉ አካባቢ እየተራመድኩ ነበር። ስለ ደከመኝም በስሩ እንቅልፍ ወሰደኝ። ስነቃም ጸጉሬ እንደዚህ ተቆርጦ አገኘሁት። እንዲህ ሆኜ ወጥቼ ማንን ላይ እችላለሁ? ማን ነው ይህን ሊያደርግ የደፈረው? በጣም ጥሩ አታልቅሺ፣ እኔ እንድትሰቃይ አልፈቅድም። የሚስቱንም ታሪክ ከሰማ በኋላ ቶር በጣም ስለተናደደ መብረቅ ፈጠረ። ምድርም እንዲሰነጠቅና ሁሉንም ሰው እንዲጨነቅ አደረገ። ስማ፣ የሚስቴን ቆንጆ ጸጉር የቆረጥከው ኃጢአተኛ ውጣ! ምክንያቱም እኔ ራሴ ፈልጌ ካገኘው ከባድ ዋጋ ትከፍላለህ። ቶር፣ እኔ ነኝ የሚስትን ጸጉር የቆረጥኩት። ይህን ሁሉ ያረኩት በስግብግብነትና በደደብነቴ ነው ትልቅ ጥፋት የሰራሁት። እባክህን አንተና ሲፍ ይቅርታ እንድታደርጉልኝ እማጸናለሁ። እናም ለሁለታችሁ በምድር ላይ በጣም አስማተኛ የሆነ ሀብት እንደምሰጣችሁ እመኛለሁ። አንተ መጥፎ ስህተት ፈጽመሃል። ያንተ ሀብት የሚስቴ ጸጉር ወደ ነበረበት እንዲመለስ የሚረዳው ይሆናል። ብዙ ማውራት አይገባም። ለመጥፎ ስራ ቅጣቱን ለመቀበል ራስን አዘጋጅ። እባክህ ሌላ እድል ስጠኝ። የሲፍን ጸጉር እንደምመልስ ቃል ገባለሁ። የበለጠም ቆንጆ አስደርገዋለሁ። አንድ እድል ስጠው። ምናልባት ጸጉሬ መልሽ ያገኘው ይሆናል። ቃል የገቡትን ካላደረጉ በኋላ ልንቀጣቸው እንችላለን። እሺ፣ አንድ እድል ሰጣለሁ። ነገር ግን ሀብቱ እንዳልከው ካልሆነ ክፉኛ ቀጣለሁ። አሁን መሄድ ትችላለህ። አመሰግናለሁ፣ በጣም አመሰግናለሁ። አላሳፍሮትም። አጭሩም ሰው በደስታ ተመልሶ ሁለት ሀብቶችን ማዘጋጀት ጀመረ። የሚያምር ወርቃማ ጸጉር እናም የአስማት መዶሻ። እሱም ትልቅ ኃይልን ይይዛል። እናም በዓለም ላይ ካሉት ሁሉ ባለቤቱን ጥንካሬ የሚጨምር ነበር። ቃል እንደገባሁት ዛሬ ለሁለታችሁም ውድ የሆኑ የዓለም ላይ ያሉ ሀብቶችን አምጥቻለሁ። ያስደስቷችሁ ይሆን? ቆንጆንም ወርቃማ ጸጉር ከለካችሁ በኋላ ሲፍ በጣም ረካች። ምክንያቱም ከድሮ በጣም ያምር ስለነበረ ነው። የበለጠም ቆንጆ አረጋት። በቃ ተራና የማይጠቅም መዶሻ ነው። ይህን ሀብት ለማለት ትደፍራለህ? ጠባቂዎች እስር ቤት ጣሉልኝ። ይሄን ለኔ። በትንሽ አለመርካት ምክንያት ቶር ድንኩዬውን ሊቀጣው ፈለገ። እናም የሷን ልመና ሁሉ ተወ። ለሰውየውም በአጠቃላይ አላዘነለትም ነበር። መዶሻውንም ተቀብሎ እንዲወሰድ አረገ። እሱ ግን አጭሩ መቀጣት እንዳለበት አስቦ ነበር። በፍጥነትም አጭሩ ሰው እንደተያዘ በሆነ ምክንያት ቶር መዶሻውን ማንሳት አልቻለም ነበር። ቢናደድም ሊያንቀሳቅሰው አልቻለም። እዛውን ቦታ ጥሎት መሄድ ነበረበት። በድጋሚ አንድ ችግር ፈጣሪ ግዙፍ ካሸነፈ በኋላ ከዛን ጊዜ ጀምሮ እንዲህ አሰበ። ማንም ሰው ሊረብሻቸው እንደማይፈልግ። ባልተጠበቀ ሁኔታ በህይወት ያሉት ግዙፋን ተሰባሰቡ። በዓለም ላይ ያሉትንም ግዙፋን በሙሉ ሰብስበው በአስጋርድን ከፍታ ሊያጠቁ ነበር። የበረዶንም ግዙፍ እንደ መሪያቸው መረጡ። እሱ ለረጅም ጊዜ ሲያቅድና ሲለማመድ ነበር። ለጓደኛውም ሊበቀልለት ነበር። እንሂድ አለቃ፣ እንሂድ አለቃ። አስፈሪዎቹ ግዙፋን ወደ አስጋርድ ከፍታ ሄዱ።
በፍጥነትም መሬቱ ተንቀጠቀጠ፣ ዛፎቹም ወደቁ። አማልክቱም አደጋውን አየ። ወታደሮችንም ልከው ግዙፋኑን ለማስቆም ሞከሩ። ይህም አስጋርድን እንዳይጎዱ ነበር። ውጊያው በጣም ጠነከረ። ቶርና ሚስቱን በፍልሚያው ላይ ተሳተፉ። ግን ግዙፋኑ በደንብ ስለተዘጋጁ የከፍታውን ቦታ ያዙ። አማልክቱም በአንድ ላይ ለመስራት አቀዱ። ግን በቶር ወኔና ቁጡነት ድሉን ለብቻው ሊወስድ ፈለገ። ምክንያቱም ቶር በድንገት ቡድኑን ተወ። መከላከያቸውም ወደቀ። ዙፋኑም ወደ ውስጥ መግባት ቻሉ። እናም አማልክቶቹን አጠቁ። ሁሉም አማልክቶች በቶር ውሳኔ ተጎዱ። ሴፍም በጣም ተጎድታ ነበር በውጊያው ላይ። እሷ በጣም ተዳክማ በእጇ ላይ ተጎድታ ነበር። ቶር ስለ ሚስቱ ተጨነቀ። በውጊያውንም ችላ አለ። እናም በግዙፋኑ የበረዶ መዶሻ ተመታ፣ ወደቀ። እሱም መብረቅና ነጎድጓድ ማስነሳት ጀመረ። ነገር ግን ስለተጎዳ መብረቁም ደካማ ሆነ። ስለተዳከሙም ግዙፋኑ አልተጎዱም። እንዴት ተሰማ ኃያሉ የመብረቅ አምላክ? የመጀመሪያ ጊዜ ነው ስትሸነፍ አይደለም? ላደረግከው ነገር ዋጋ ትከፍላለህ። በዛ መንገድ ማውራት አቁም። ዋው! ምንም ፍርሃት እንዳልተሰማ ይመስላል። እሺ፣ ነፃ እንድትወል እርዳ። እሺ፣ ወሬ ይብቃ። ከመንገድ ገለል ሳረግ ላሳየ። ግዙፉም ቶርን ለመግደል መዶሻን ተጠቀመ። ቶርም ቁጭ ብሎ የሚሆነውን ይጠብቅ ነበር። እባክህ እኔ ላይ አነጣጠር፣ ባሌን ይቅር በለው። እሱ ክፉኛ ተጎድቷል። እኛ ችግሮችን ለመፍታት በጋራ ማውራት እንችላለን። አንችልም እንዴ? አይሆንም። እኔ ላይ ምንም ነገር ማድረግ ትችላለህ፣ ሚስቴን ግን እንዳነካት። እናንተ ሰዎች በጣም እንደምትዋደዱ ያስታውቃል። በጣም ተነካው። እሺ፣ ምኞታችሁን እውነት ላድርገው እስቲ አንድ ላይ። ባለቤቴንና አስጋርድን ለመታደግ ለአንተ ምን ላደርግልህ? እሺ፣ እስቲ እኔ አንተ ተንበርክከ ትለምነኛለህ? አንተ ፈሪ ቶር፣ ይህንን እንዳታደርግ። እባክህን ሕይወቴን ተቀበለኝ እና ሚስቴንና አስጋርድን ታደግልኝ። እሺ፣ አረካለሁ። አይሆንም ቶር። ልክ የግዙፋኑ መሳሪያ ቶር ሊመታው ሲል ከየት መጣ ሳይባል የሚዮልኒር መዶሻ እየበረረ መጣ። ግዙፉን አጠቃው። እናም ወደ ቶር እጅ በረረ። በመዶሻውም ላይ የሚያንጸባርቅ ጽሑፍ ነበር። ዋጋ ላለው ጠንክር ይል ነበር። ቶርም ያዘው። በፍጥነትም ብዙ ኃይል እንዳለው ተሰማው። የመብረቅ ነጸብራቆች ተሰበሰቡ፣ በመዶሻውም ላይ ሆኑ። ቶርም ጮሆ አንድ ምት ተማታ። እናም ጠቅላላ ግዙፋኑን ሰራዊት ወደመው። አስጋርድም በድጋሚ ሰላማዊ ሆነ። ሁሉም ነገር ሲያልቅ ቶር በፍጥነት የሚስቱን ጉዳቶች መመልከት ጀመረ። በመዶሻውም ኃይል ተደነቀ። አጭሩም ሰው ውሸት እንዳልተናገረ ተረዳ። እሱም ተመለሰ። እናም እንዲለቁት አዘዘ። ቃሉን እንዳልጠበቀና በጣም ቁጡ እንደነበረ አስተዋለ። ለዛም ነበር መዶሻውን መቆጣጠር ያልቻለው። ከዛም ጀምሮ ቶር ራሱን ተመልክቶ በጣም ቅንና ጨዋ ሰው ሆነ። ቶርም ብዙ ክብርን በአስጋርድ ከፍታ ካሉት አማልክት ተቀበለ። የሚቀጥሉትን ክፍሎች ለመመልከት ይህን ቻናል ሰብስክራይብ ያድርጉ። ቪዲዮንም ላይክ አድርጉት። ስለተከታተላችሁ እናመሰግናለን።
ወደ ቤታችን እንሂድ። አዝናለሁ። ምንም እንዳትይ፣ በቃ እንሂድ። እውነት ነው፣ እሷ መጥፎ ሰው ነች። እውነት ነው፣ መጽሐፍን በሽፋኑ ማወቅ አይቻልም። ይህን ውርደት አልረሳውም፣ እበቀላለሁ። ብዙ ገጽታ ያለው አእምሮ ያላት እንደ ሞርጋና ያለች ሴት ለንጉሥ አርተርና ለካሚኖት አደገኛ ትሆናለች። የንጉሥ አርተርን ቀጣይ ክፍል በቅርቡ ይጠብቁ። እንዲደርሶትም ቻናላችንን ሰብስክራይብ ያድርጉ። ስለምትከታተሉንም እናመሰግናለን። ስለዚህ አሊስ እና ስኖ ዋይት እንዴት ከድመቱ የሙት መንፈስ ማምለጥ ይችላሉ? በሚቀጥሉ ክፍሎች እንመለከታለን።